ታውቂያለሽ አንቺ ላይ እንደማልደርም። ኧረ ተማመነባለሁ። ምን ጥያቄ አለው? ይልቅ መኪና ቆያ። ወይኔ ሌላኛው ፍቅረኛ መጣ። አንተ ማነች? አንቺ ራሱ ማነሽ? ማናት? አንተ ማነች ትያለሽ እንዴ? አንቺ ራስሽ ማነሽ? አንተ ምንድነው ዝም የምትለው? ተናገራ። ማነች? በመጨረሻ እህቴና ፍቅረኛ የተገናኙ በደንብ ተዋወቁ። ይሄን በጣም ሰው ያላወቅኩም ነበር። ኧረ እኔ ቆንጆ ችግር የለውም እና ይቀፊኝ። በደንብ ጭራሽ ተዋወቁ። እሺ በደንብ እንዴ ቦስ ሰላም። እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ? አዎ። አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን። አዎ እሱማ በርትተን ከሰራ ያንተ ገረድ አይደለም። ምን ይደረጋል? ቤብ ሀይቅ ማየት አማረኝ እንዴ። አባይ ሲፈስማ ጣናን አቋርጦ ነው። አሳዳጊው አንተ አባቱ ሌላ ነው። አይግጥም ከባድ ጉዳዩ አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ የተነጁ ይራዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? ኤሌሴቱ ከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወገብ ይረሴ ተወጋ ይረሰም። አንተ ብትወጋ አይደለም ብትወጋ ማትረሳም አንተ። ሲጀመር እኔ ካንቺ ጋር መታረቅ አልፈልግም። በቃ ካንቺ ጋር መታረቅ አይንሽን ለማየት አልፈልግም። ቆይ ሽማግሌ ያቁማችሁ። እንደዚህ መጣላት በራሱ ሰና ስርዓት ያለው ነገር አይደለም እንዴ? ነገ መለሳችሁ ለምትገናኙት ነገር አዊ ቤቢ ተይ እንጂ ለኛ ብላችሁ ተታረቁ አይደለም። እሰይ ድግበሉ መታመሩ እንዴት ነው ፍቅርሽን እንደነበረ የምር በቃ መቼ ነው ማገኛት እያልኩኝ እንዴ ነሽ? ግን እነሱ እኮ ናቸው ምክንያቶቹ። ታውቂያለሽ የተጣላንበት ምክንያት ታውቂያለሽ? ይሄ ነው እንደዚህ ያደረገው። አንደኛው ይሄ ነው የኔና አንቺ መጣላት ማለት። ከዚህ በኋላ እኔና አንቺ የምንጣላ ሰዎች አይደለንም ሲጀመር። እሺ አንድ ቀን እንኳን አይንሽን ሳላይ ማደር አልፈልግም። ጓደኛዬ፣ ውድ ጓደኛዬ፣ የልቤ ሰው መቼ ቢሆን ይቅርታ አድርጊልኝ። እስከዛሬ ላጠፋው በጣም ነው የሚያምረው። ሰዓትሽ ፀጉራችንን አንሰራ እንስተካከል። ሱሪሽ አዲስ ነው እንዴ? እነዚህ ኮተታሞች እናቴዋ ዘመን ባለጌዎች ዝም አንቺ ምን ትላለች? እቺ ሞሰብቂት እንደዚህ የሚያደርጉ ይሄን ወንዳውን ምን አለ ባታቀነዝሩት በዚህ ጾም እንዴ ነው እርሶ ሴት ዝም አንቺ ወስዶ መከካት ነበር። ምን እያልሽ ነው ቪዲዮ የምትሰሪ እዚህ ቁመሽ? ስለ ሻዶ ባትሪ ነው አልሰሙም እንዴ? ሻዶ ባትሪ ይለያል። አንቺ እውነትሽን ነው። ሻዶ ባትሪ ይለያል ነው ምንሽ? ይለያል። ደስተቂት እንዴ ኮክናያት ወይዘሮ አረጋሽ ጋሽ ከቤ ዲስትራክ ልኮሎታል። ኧረ እባክህ የሀገር ድስት ነን። እኔ ድስት አያስፈልገኝም። ኧረ ምን ድስት ነው የሚሉት? ኧረ ዲስትራክ ስድብ ነው ያልኩት። ጭራሽ ስድብ ጀመረ። አዎ ተሳደበ። ምን አለ? ወይዘሮ አረጋሽ እሺ እንደ ድሮ አይደለም ተበላሽቷል። ልቃሽ ቆሻሻ ወሬ አጠፋኝ። ንጣ ይገስ እሱ አይደል ተሳደበው። ሽማግሌዎችን አጫውታ ደግሞ ወደ ህፃኖች ገባ። እኔንም አታልበኛል በጠላና በረጭ እያጠጣ ሰው አድርገሽው አንቺ ብዙ። ኧረ ማሰር ምንድነው? ዝም በል። እኔ ተመደለ ነሞ ማሰር ይላል። በስመ አብ ወልድ ወመንፈስ ቅዱስ ምንድነው? ኧረ ፍቅር ዝም ሄዶ ወደዛ ትካም ያጠገብ ማዘር አንዴ ጠብቁኝ። ማዘር ግን እንዲው ምን አገባሁት? Problem for Manchester United. This is አረ ወይኔ አተኪናችሁ ሆነ ነው ጓደኛን መብራቱ እንደው ጨራር ብሎ ቦግ ብሎ እዚያ ላይ አዝቶ ፍርጭ አድርጎ አልገደለው። ወይ በእንግሊዘኛ ንገረኝ። ዘኮራንቲስ ጨራራራራ እንዲ ብልጭ ማይ ፍሬንድ እዚያ ላይ ደርሶ ፍርጭ ዘን ዲብን ዘማለት አይጆስ ቢት መሰልኩ አይደል? ያባት የበጋለ አለ የበጋ አሪፉ ነገር ምን ጎዲን ኋላ እግር ፍርምባ ኪሎ ስንት ነው? 1100
1100 በቃ ቆለንት ይስጠኝ። የተረገምክ ልጅ ምን ነው ተባሉ እንደው ጭንቅላት የለሱ እንደው ማሳያለሁ ባልዘራላ ታያል ቤቢዬ ሞራሽ ነገር ማለት ነው። ህፃን ልጅ ነው ብለሽ እንደነ ወንድም አለ አሁን ያ ወንድም ያልሽ ወንድም አይደለም ከጉድፍቻ ነው አንጥተን አሳደግ ነው። ለዘበኝነት ብናረገው ይሄን ፍርሽ ከበልቶ ነው መስተነፋፋብን ሊገለን እኮ ነው። ይሄ እኮ የሚረባ ሰው አይደለም። ይሄው አሁን ያማል ማለት ስለሚያመው አሁን ግዝፍ ያለው መድኃኒቱ ነው እንጂ ግዝፍ ያደርግ አይደለም። እንደሱ አትበይኛ ምን አይደለም። ስልኩን የት ነው ያደረኳት? ይሄው አደራሽን ይሄው እዚህ አቅራቢያ ያለ ፖሊስ ጣቢያ ጠቁሚ። እሱ ነው የገደለኝ። ቤት ምን አባ ነው የምትለፈልፈው? የት አደረከው? ስልኩን የት አደረከው? ይሄው እዚህ የት አለ? ሂድ አንተ ማማትሽን ያሳብረዋል። ኧረ ዛሬ አየሩ የተመታ ነው። ምንም ወርቅ የለም እኮ። ኧረ አትወላልሽ እኔ ስልኩን ስማ አንተ ትጨራርሻለሽ። ዛሬ ደግሞ ታክሲ አይመጣም። በእናትህ ስማች እኮ ትናንት አብልቼ አጠጥቼ ዘንጥ አድርጌ ነው ላኩት። አንተ አበላት ምን ውሃ ለብለብ ነው ቀማላም ከካም አላውቅም። ፓንተና ቀይር መጀመሪያ በሴትም ምትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው ቀማላም። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ። ኧረ ታክሲ ነው ፓፓ በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ ብሎ እንዴ አይደለም ራይድ በርቅና ፓፓ እኔ ታክሲ አባ ምን አስጮሻለሁ? በቃ አትዝበት። ምንድነው ስምንት ቀሩ ለጮርናቄ ታበላታለህ። ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀዩ አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበር። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት እቺን የመሰለች ትቁማ። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛ ሆና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቅ ውበት እኮ ነው ያለች። ዊ ቴንክ ዩ በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጂልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ? ያንቺ ውበት አለው መተትን እስርስር ነው ያደረገኝ። በቃ ውርር ነው ያደረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ ውበት አሸከመሽ ብዬ ነው አንዴ። አየህ አይደል? አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክሹ እንዴ ኧረ ኦኬ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል። ራስታፋራይ ፋብላችኋል። ባላቋርጣችሁ ደስ ይለኝ ነበር። ፒዮንሴ ሲወደድባችሁ መንገዱ ፒዮንሴ በፒዮንሴ ታርጉታላችሁ። ምን ማለት ነው? መልስ አትስጠኝ። ምንድነው ትላለህ እንዴ? አንተ መንጃ ፈቃድ ምንድነው የምትጮኸው ታዲያ? መልስ አትስጠኝ ነገርኩህ። መንጃ ፈቃድ አምጣ። ሌላ ነገር ያወራል። እሷ ናት። አንተ ምን ማለት ነው? እኔ ነው እንጂ ያንተ ነው እንዴ? ያው ዞሮብኝ ነው ታውቃለህ። ሰራጁ ስራ ነው። ያንተ 500 የሷ 1000 ብር የኔ። እሺ የሷ ምን አደረገች? ባለፈው ከሌላ ሰው ጋር አይቻታለሁ። ቦዲ አንተማ ትረባ ደደብ ካደ ቦርኔ ጋሌ ካደ ቦዲ ካዳ እሷን ከማንም ማስጣል ይችላል። ካደ ቦርኔ ጋደ ቦዲ ጋና ካዳ አቅሜን በደንብ ታውቃለህ። ካደ ቦርኔ ጋሌ ካደ ቦዲ ጋና ካደ በዳና እናቴ ትሙት እሰዋለሁ እያደል እና ባለሀብት ካሰረኩኝ ቢሊየነር ነበርኩ እና ሚሊየነር ሁሉ ነበር። ምን እኔ እናቴ ቪዲዮ እየቀረጽን አበላሸችብን። አበላሸች እዚህ ቪዲዮ እየቀረጽን እና አይቻለሁ እንደ ቪዲዮ እየቀረጽን እና እዚህ ጋር ፊት ለፊት ያለ እና እኔ ምን አገባኝ? እና እኔ ምን አገባኝ? ተይበላትኝ አስመታኝ። እሷ ራስህ እኮ ነህ። ምን ችግር አለ? ድጋሚ አንጀምረውም እንደ ቀረጻው ለምን ተወጣለህ? ምን እኮ አላልኳትም። ምን አልኩኝ? መንገድ አይደለም
ታዲያ እኔ ምን አልኩኝ? በቃ የተቀረጸ ከሆነ አቆመን እኮ እንደገና መቅረጽ እንችላለን። መተቻት ነው ወይስ መተዋታ? አጮለች ተፈጠረ አቦ አንተ እኮ እዚህ ውሻ ተረከረ ማሚዬ እንዴ አየ ዝንተ ጊዜ ሰላም ነው። እንዴት ነው እናት ናቸው? ምንድነው እናት ናቸው? ማሚ አንድ አውርቼው ነው እሺ። ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? እኚህ የሚያክሉ ሴትዮ ጨክነት አሽኮረምማለህ። ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱማ ለኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከእኚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሁላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ነው ብለኸኝ። ማሚዬ በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስማው ማሚዬ። ስዊት ነህ ቀለደ ሰማደ። ካንቺ በላይ ስዊት ካንቺ በላይ ጣፋጭ አለ ማሚ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገረድ የሚመኙ አቋም እኮ ነው። ማይ ጋድ ሽቶዋ ራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆኑ ስዊዲ አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኝ ያለው። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምጪ ቢያት፣ ተረጋጊ ቢያት። እኔ የምልህ አየ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ? ሳምሪ ክላስ ምናምን አረ ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሽ ባይ። በቃ ማሚዬ ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ወልዳለሁ ከሱ